በጣም ደስ ይላል። ሰው ሞር ታርጌት ያደረገው የውጮችን ነው። የውጮቹ በእንግሊዘኛ ቋንቋ እጥረት ምክንያት ምን ቻሌንጅ ላይ ሊያዩ ይችላሉ? እኔ የውጮቹ ሞር እዚህ ካለው ለእንግሊዘኛ አክሰሱ ለነሱ የተሻለ ነው ብለን ነው የምናስበው። እነሱም ደግሞ የተሻለ ያወራሉ ብለን ነው የምናስበውና የት ሲሄዱ ሊቸገሩ ይችላሉ? ለምሳሌ ከሰው ጋር ነው የምትኖረው፣ ጎረቤት ይኖርሃል፣ ማህበራዊ ህይወት ያምርሃል። ስለዚህ ያንን ማህበራዊ ህይወት በምንድን ነው የምትፈጥረው? ስራ ትፈልጋለህ። ያንን ስራ በምንድን ነው የምታገኘው? ስራ የሚቀጥርህ ሰው እኮ ራስህን በደንብ ገልጸህለት እኔ ይሄንን እችላለሁ እንዲህ አይነት ኳሊቲ ያለኝ ብለህ ራስህን ማስተዋወቅ አለብህ። በምንድን ነው የምታስተዋውቀው? ከዛ ጓደኛስ መያዝ አያምርም እንዴ? እኔ ታዲያ የተጨነቅኩት በሰር እና ታዲያ እንዴ። ስለዚህ ማን ደረሰልህ? መልካም ሐሳቡ መልካም። እነዚህ ሁሉ ፈተናዎች ናቸው። ሌላው ቢቀር ዲግሪ ኖሮ አይደል ኢትዮጵያ ውስጥ ዲግሪ ትማርና አንዳንዴ ፐርፌክት የሆነ እንግሊዘኛ ቋንቋ ላይ ላትሆን ትችላለህ። ስለዚህ በዛ ምክንያት የሚገባህን ስራ ሳትሰራ ሌሎች ሙያዎች ላይ ስትባዝል ልትቆይ ትችላለህ። ስለዚህ በዚህ በኩል መልካም ላንጉዌጅ አካዳሚ እንደየደረጃ የሚሆን ስልጠናዎችን በመስጠት የሚገባህ ቦታ ላይ በኮንፊደንስ እንድትሰራ ያደርጋል ማለት ነው።